ለኢንጂነሪንግ ስራ ባለን ፍቅር ወደ ተገነባ ስፍራ እንኳን ደህና መጡ። ሰላም ፍኖት ኢንጂነሪንግ ስራዎች ነን። በዚህ ጉብኝቶ በወርክሾፓችን ውስጥ ማሽናችን እንዴት እንደተሰራ ከዲዛይን እስከ መለካትና መቁረጥ ከመገጣጠም እስከ ሙከራና የማስረከብ ደረጃ ድረስ ያለንን እያንዳንዱን የስራ ሂደት እነሆ ብለናል። የምህንድስና ቡድናችን በላቁ ሶፍትዌር በመታገዝ እያንዳንዱን የማሽን ክፍሎች ከደንበኞቻችን ልዩ ፍላጎት ጋር እንዲዛመድ በማድረግ ጥንቃቄ በተሞላበት ሁኔታ ጥሬ ዕቃዎችን በመምረጥ ከመቆጣጠሪያ ክፍል እስከ ማጠቢያ ድረስ ያለውን እያንዳንዱን ልኬት ካስቀመጡ በኋላ ስለ ማሽኑ በበቂ ሁኔታ ለሌሎች ባልደረቦቻቸው ከጽንሰ ሐሳቡ አንስቶ እስከ እያንዳንዱ ማሽን ክፍል ድረስ ገለጻ ያደርጋሉ። ለሚነሱ ጥያቄዎችን መልስ በመስጠት የዲዛይን ሐሳብና ጥቆሞችን በመቀበል ማሽኑ መመረት ከመጀመሩ በፊት በሁሉም ሰራተኞች ዘንድ በቂ የሆነ መረዳትን በመፍጠር ለስራ በሚገባበት ጊዜ በግልም ሆነ በጋራ የሚሰሩ ስህተቶችን ለመቀነስ ያስችላል። የምንጣፍ ማሽኑ ጨምቆ በሚያደርቅበት ጊዜ ከፍተኛ ቫይብሬሽን ይኖረዋል። ነገር ግን ይህን መቋቋም የሚያስችለው ሾክ አብዞርበር ቨርሰስፔንሽን ሲስተም እንዲኖረው ተደርጎ ዲዛይን ስለተደረገ ይህም ቫይብሬሽንና ድምፁን ከመቀነስ ረገድ ከፍተኛ ሚና እንዲኖረው ያደርጋል። ከምንጣፉ ጋር የሚገናኝ ጥሬ ዕቃ የምንጠቀመው ስቴንለስ ስቲል ስለሆነ ማሽኑን ከዝገት ከመከላከሉም በላይ የአገልግሎት ጫና እንዲቋቋም ተደርጎ የተሰራ ነው። ኤሌክትሪክ ባለሙያዎቻችን ደግሞ የማሽኑን ፍጥነት መጨመርና መቀነስ የሚያስችል ጨምቆና አድርቆ ሲጨርስ በራሱ መጭመቁን እንዲያቆምና ምንጣፉን ጠቅልሎ ላያያዝ ምቹ የሚያደርግ ሲስተምን ይዘረጋሉ። ማሽኑ እናንተ ጋር ሳይደርስ በፊት እኛው ጋር ተደጋጋሚ ሙከራ ከተደረገለት ጥራቱን ካረጋገጥን በኋላ አሰናድተን እናንተን እንጠብቃለን። የምንጣፍ ማሽናችን ልዩ የሚያደርገው ከ4 እስከ 5 ደቂቃ ባለ ጊዜ ውስጥ ከ94 እስከ 96% የሚሆነውን ውሃ በማድረግ ውድ የሆነውን ጊዜውን የሚቀንስ በመሆኑና ይህም የማስጫወት ያለመኖር እናም ክረምት ገባ ብለው ሳይጨናነቁ በየትኛውም ወቅት ውጤታማ ስራ እንዲሰሩ ማድረጉ ነው። አንድ ሰዓት ውስጥም ከ8 እስከ 12 ምንጣፎችን በማድረግ ፍጥነትን፣ ጥራትንና ትርፋማነትን ለሚፈልጉ ድርጅቶች ተመራጭ ሲሆን ምንጣፉን ጠቅልሎ በማዘጋጀት ለአያያዝና ለማጓጓዝ ምቹ አድርጎን በማቅረብ ድካሙን የሚያቀል ድንቅ የፈጠራ ውጤት ነው። እያንዳንዱ ማሽኖቻችን የአንድ ዓመት የጥገና ዋስትና ከመስጠታችንን በተጨማሪ ዘላቂ ድጋፍና መለዋወጫ ለማቅረብ ቃል በመግባት በተለያየ መጠን ይዘትና ሞዴል ይፈልጉም እንደሆነ በፈለጉት አማራጭ እናቀርባለን። እንደርሶ በትጋት የሚሰራ ፈጣን፣ ዘመናዊና ጥራት ያለው የምንጣፍ ማድረቂያ ማሽን ከፈለጉ መገኛው ፍኖት ኢንጂነሪንግ ነው። ለበለጠ መረጃ ይምጡና ይጎብኙን። አድራሻችን ከኖክ 18 አደባባይ ወደ ጦር ኃይሎች በሚወስደው መንገድ መብራት ኃይል ድልድይ ሳይደርሱ 50 ሜትር ገባ ብለው ያገኙናል። ፍኖት ኢንጂነሪንግ ስራዎች ጥንካሬና ጥራት ይገባዎታል።